ሰላማዊት አድማሱ ቢሻው አድርሱልኝ ባካችሁ። ቀጥታ ብደውልም ስልክ እያነሳች አይደለም። ዋትሳፕ ቮይስ ባስቀምጥም እየደረሳት እያየችልኝ ስላልሆነ ባካችሁ ይሄ ቪዲዮ ከደረሰች ሰላማዊት ባክሽ ነይና ላይቭ ላይ እንነጋገር። ጉዳዩ ምንድን ነው? ፍቄ ልዩ የሀረር ሰንጋ ቁርጥና ክትፎ በኢትዮጵያ የሚገኘው ብራንዱ 10 ዓመት የቆየ ባለቤቱን ሁሉም የሚያውቀው ማለት ነው። ኢማራት ላይ ከሷ ቁልፍ ገዝቶ ቅርንጫፍ ብራንች ቅርንጫፍ ከፍቶ ነበረ። እናም 80 ሚሊዮን ብር ነበረ የተስማሙት። 50 ሚሊዮኑን ኢትዮጵያ ውስጥ ከፍሎ የቀረበትን 2 ሚሊዮን ዲስካውንት አድርጋለት በ78 ሚሊዮን ተስማምተው የቀረበትን 28 ሚሊዮን በ6 ወር ውስጥ ኢማራት መጥቶ ሰርቶ ሊከፍላት ተስማምተው እሷም በማናጀርነት ልታስለምደው ለ6 ወር በነፃ ደሞዝ ሳይከፍላት ልታስለምደው ተስማምተው እስከዛ ግን ፓርትነሯ ያልጨረሰላት ወረቀት ስላለ በስሙ የምታዞርለት ከ6 ወር በኋላ የቀረበትን 28 ሚሊዮን ሲከፍል እንደሆነ ነግራው እሱም ተስማምቶ አምኖ በአመኔታ መጥቶ ሰርቶ ግን ያሰራችለት አይዲ የመኖሪያ ፈቃድ ዌይተርስ አስተናጋጅ ነበር የሚለው ባለቤት ሳይሆን እሷ ባለቤትነቷ እንደተጠበቀ ሆኖ ማለት ነው። እናም ከ6 ወር በኋላ ሂሳብ እንስራና 28 ሚሊዮን ልክፈል ሬስቶራንቱንም በስም ያዞርልኝ ሲላት እምቢ እንዳለችው የከፈለበትም የተለያየ ማስረጃዎች የሰው ምስክሮችም በአባቷ 18 ሚሊዮን ኢትዮጵያ ያስገባበትም ደረሰኝ ሁሉም ነገር አለው። እና ሰላም እባክሽ ነይና እንነጋገርና ጉዳዩ ይፈታ። እንዲሁም ሌላም ብራንዱ ላይ የስም ማጥፋት እየመጣበት ነው። 10 ዓመት ለፍቶ ያሳደገው ብራንድ እና ለሀቅ የምትኖሩ ህሊና ያላችሁ ይህን ቪዲዮ ሼር ዲዩት ሪፖስት አድርጋችሁ ሰላም ጋር አድርሱልንና ጉዳዩ ይፈታ። አላጀመሩ እነሱ ሁለቱ ማለት ነው። ፍቃዱና ባለቤትሽ መጣ። እናንተ ባነሩን እየተሰቀለ የነበረውን ሰባበራችሁት። ባለቤት ፍቃዱ መጣና ከባለቤትሽ ጋር ጭቅጭቅ ፈጠረ። ፖሊስ ጠራ። ፖሊስ መጣ። ማነህ አንተ አለው። ደግሞ የዚህ ሀገር ፖሊሶች ታውቂያቸዋለሽ። ላይክ እንዴት ተደረበሽ ምናምን ማውራት አትችይም። እሱ ያውራ ምናምን ነው የሚሉሽ። እሱ ደግሞ በደንብ ንግግርም አይችልም። ከዛ ባለቤት ነኝ አለ። ስንሄድ ብዙ ጊዜ ይሄንን ጡል እንትን በቃ እያንዳንዱ የነበረው ሁሉን ነገር በፋይል ይዘነው ስለነበረ ፋይሉን እያያዝን ነው የምንሮጠው እንዲህ አይነት ነገር ሲፈጠር ማለት ነው። ከዛ መኪና ውስጥ ነበረ። ማነህ አንተ? ምንድን ነህ? ባለቤት ነኝ። ፍቃዱን ባለቤት ነኝ። የሰላም ባል እያልሽ አውሪ። ለምን ይህም ፍቃዱ ስለሆነ እሱ ፍቃዱ እየመሰላቸው ነው። የሰላም ባል እሺ፣ የሰላም ባል ፍቃዱን ባለቤት ነኝ አለ። እኛም ባለቤት ነን አለን። ማስረጃችሁን አምጡ ሲባልልሽ እሱ ከጎናችን ካዛ የሚባል እንትን ነበረ የሺሻ ቤት አሁን ይኑር አይኑር አላውቅም። ካዛ የሚባል ሬስቶራንት የሺሻ ቤት የተከፈተ አለ እና የእኛ ሱቅ ነንበርና የእነሱን ሱቅ ነንበር ስዋፕ አድርገውት ይሄ ኢጃሪ የምታወጭበት ቴናንሲ ኮንትራክት የምታወጭበት እሱ ነው የሚያውቀው። እሱ ነው የተከራየው ይችላል። ከእሱ ሄዶ አዲስ ቴናንሲ ኮንትራት አጽፎ ዱባይ ኢኮኖሚ ሄዶ ላይሰንስ አውጥቷል በአንድ ቤት። ከዛ እኛም ስናሳይ ባለቤት ነን የዛው ቤት ማለት ነው። እነሱም ሲያሳዩ ባለቤት ናቸው። ከዛ ፖሊሶቹ ምን አሉ? ኬዝ ከፍታለው አለ። እሱ የከሰሩብኝ የሰባበሩት ኦልሞስት ወደ 5000 ድርሃም የእኛን 500,000 አጥፍቶ እንግዲህ እሱ የ5000 እንትን ነው ብሎ የሰባበሩት የ5000 እንትን ነው። ስለዚህ ኬዝ ከፍታለው አለ። ሄዶ ሙራቃባት ኬዝ ከፈተ። ፖሊሶቹ ግን እኛን ምን አሉን? እናንተ እስካሁን ላይሰንሳችሁ አክቲቭ ለሆነበት ሂዱና ከኢኢዲ እንትን ይዛችሁ ነው አክቲቭ የሚለውን ይዛችሁ ሂዱ ተባለን። እኛ ማመን ያቃተን እንደነገርኩሽ ኤክስፒሪየንሱ የለንም። በአንድ እንትን ውስጥ እንዴት 2 ላይሰንስ ይወጣል? እኛም ላይሰንስ አለን፣ እሱም ላይሰንስ አለው። የእሱ ላይሰንስ በገና ነው የሚለው። ባለቤቱን ማን አድርጎታል? ሰላም አድርጓታል። የዛኔ በገናን ሲያወጣ በማን አውጥቷል? በሰላም which is everything ለባለቤቱ ትራንስፈር አድርጎ ማለት ነው። ደነገጥን። ከዛ ለፖሊሱ ነገረው። ስታስበው ይሄ ሰው እኛ ጋር ሼር የሆነ ነው። ይኸው ፍቃዱ ለሜነ ነው ምናምን ነው ጀማል ሁሴን አሊ። ይኸው ስታስበው የከሰረ ሰው ይሄ ከኛ ጋር ሼር የሆነ ሰው እንዴት ተወክዬ ነው ብሎ ወክላኝ ነው የሚለው። እሱ ያንን ሬስቶራንት የሌላ ሰው ነው እንግዲህ ተሽ ባለቤቱ ናት ብለን ስንል ነው ባለቤት አይደለችም፣ እኔ ተወክዬ ነው። ስለዚህ የሰው ንብረት የመጠበቅ እንትን አለብኝ ነው ብሎ ያለው ማለት ነው። ከዛ እንዴት ከኛ ጋር እንደዚህ 50 የሚሰራ ሰው እንደዚህ ከስሮ ስታስበው ለሌላ ሰው እንዴት ጥብቅና ይቆማል? እሱ ከስሮ ምናምንና ባለቤቱ ናት አልን። ፖሊሶቹ ሂዱና ከኢዲ ይዛችሁ ነው ተባልን። ፖሊስ ጣቢያ ሄድን።
እኔ አልገባሁኝም። እንደነገርኩሽ ታውቂያለሽ አንቺ የዚህንም ሀገር ህግ እኔን አያስገቡኝም። ባለቤትም ብሆን እዛ ውጭ ጠብቂ ነው የምባለው። ባለቤቴ ገባ። የባለቤቴን ቃል ሙራቀባት ፖሊስ ስቴሽን የባለቤቴን ቃል ተቀበለው። የፍቃዱ የሰላም ባልን ቃል ተቀበለ። ወጣን። ከዛ ጊዜ ጀምሮ እነሱ ኬዙን አንቀሳቅሰውት አያውቁም። እዚህ ሀገር ላይ ማንም ሰው ከሳሽም ሆንሽ ተከሳሽም ሆንሽ ልክ ኬዝ ስትከፍቺ ሁለታችሁም ላይ መናል መሳፍር ይደረጋል። ውጭስ ከዚህ ሀገር እንዳትወጪ ማለት ነው። ከዛ እነሱ ኬዙን አላንቀሳቀሱትም። እኛ በኬዙ ገፋንበት። የራሱ ይሄ ምን ነበር የሚባለው ስሙን ረሳሁት። ራሱ ከገቨርንመንቱ ኮርት እንትን ስትይ የሚያጣራ ይልካሉ እና ትጠሪያለሽ። እዛ ሬስቶራንት መጡ። ፍቃዱም ተጠራ። ፍቃዱ የሰላም ባል ተጠራ። ሄዱ አዩ ምናምን። የመጀመሪያው ፍርድ አልሐምድልላ ለእኛ ተፈረደልን። ሳሳጥርልሽ ማለት ነው። ከእያንዳንዱ ምናምን ሲፈረድልን እሱ ይግባኝ ጠየቀ። ይግባኝ ተጠየቀ። ይግባኝ ተጠይቆም የይግባኙም ድጋሜ ለእኛ ተፈረደልን። የሁለተኛው ለእኛ ሲፈረድልን እስከዛ ሰዓት ድረስ እኛ የምናውቀው ፍቃዱ የሰላም ባል ሀገር ውስጥ እንደነበረ ነው። እዚህ ሀገር አሁን ላይ ያለው ህግ ባይዘዌይ ዩኤኢ በጣም ሴፈስት ካንትሪ እንደዚህ ህጉ ምናምን ይባላል። ግን ይኸው እስካሁን ከአንዴም ሁለቴ ተፈርዶልኛል ብዬሻለሁ። የምትፈልጊውን ከመጀመሪያው ጀምሮ እስከ መጨረሻ ያለው የምጠይቅኝን ማስረጃ ቀድሟችሁ ስለወጣ ነዋ። ቀድሟችሁ ከአገር ለቆቱ ነዋ። ከፍርዱ በፊት ሀቡ እንትን ይግባኝ እኮ ሲጠይቅ እኮ ነበረ። እዚህ ፍርዱም እንትን ሲል እኮ ትሄጃለሽ እኮ ይሄዳሉ። አንድ ሰው ክስ ላይ ሆኖ በኢማራት ህግ አንድ ሰው እኮ ክስ ላይ ሆኖ ከሀገር መውጣት አይችልም። ፋይል ሳይዘጋ አይችልም። ፋይል እኮ አልተዘጋም፣ ግን በምን እንደወጣ አላሁ አለም። አሁን ከፊሉ እሱ ይኸውልሽ የት መሰለሽ ያለው ኢትዮጵያ በመሀል ማለት ነው። ኖ በዚሁ ነበር በመሀል የረሳሁትን ሶሪ። በመሀል ቼኩን እልክልሻለሁ። በመሀል በቃ ወይ ሽጥልኝ ወይ እንሽጥ ተብለው ሲለያዩ ማለት ነው። በመሀል ሳይስማሙ ሲቀሩ ሶሪ እንትን ነገር ማስተካከል ስላልቻልኩበት ነው። በመሀል እንደዚህ ሲጣሉ ምን ሲሉ እኛ እዛ ሬስቶራንት ከመቅረታችን በፊት ወይ አንተ ሬስቶራንቱን ጠቅልለው ወይ እኔ ሬስቶራንቱን ልጠቅልለው ተባባሉ ማለት ነው። በዛን ሰዓት እኛ ምን አልን? በፊት ፍቃዱ ሲያወራ በጣም ነው የሚያሳምነው አልኩሽ። እኔ ነኝ ወይኔ ያሳዝናል፣ በጣም ነው የሚያሳዝነው ስጠው ምናምን ብዬ ሁላ ራሱ እኔ እንደዚህ ይመጣልን ብዬ ስላላሰብኩ ያንን ካሽ ያለ ማስረጃም የሰጠ ነው። ለዛ ነው እኛ አንገባም፣ ይሄ ያንተ ህልምህ ነው ከልጅ ልጅ ማስተላልፈው በቃ እንዲያርጌ ምናምን ሲያወራ በጣም ስለነበረ እኔም ባለቤቴም በሰው ህልም ላይ አንገባም። ሲጀመርም ኤክስፒሪየንሱ የለንም። ተማምነንም የገባነው እንሰራለን ብለን አንተን ስለሆነ ቼክ ጻፍልንና እንወጣለን ብለን ቼክ ጽፎልን ነበር። ጠበቃችን ጋር ሄደን ቼክ ጽፎልን፣ ቼክ ሲጻፍ የምትፈራረሚው እንደሚሞራ እንደሚሆን የሆነ እንትን አለ፣ አግሪመንት አለ፣ ሁለቱም ሰው የሚፈርመውት ቼኩም አለ፣ ልክልሻለሁ የተጻፈው ማለት ኮፒው። ከዛ ቼኩ አይሰጥሽም ላንቺ። የት ነው የሚቀመጠው? ጠበቃሽ ጋር ነው የሚቀመጠው። ሁለታችንም የሄድንበት የጠበቃ ቢሮ ማለት ነው የሚቀመጠው። እሱ አስቦ አሰላስሎ ምን ሆኖ በቃ እኔ ብሩን አላገኝም ብሎልሽ በማግስቱ ሄዶ ቼኩን ተቀበለ። እነሱ ደግሞ ለምን ሰጣችሁ ስንል ጠበቆቹን ያንን የሚፈረመው በአረበኛ መተርጎም አለበት። በአረበኛና በእንግሊዝኛ ተደርጎ ነው የምትፈርሚው። ያ ነገር እስከሚደረግ ድረስ እሱ በማግስቱ ሄዶ ወሰደ። ያንን ነገር ካልፈረመ በስተቀር ቼክኛ ሆልድ ማድረግ አንችልም፣ መያዝ አንችልም ተባለ። በቃ በዛው አርጎን ቀረ ማለት ነው። ሁለት ጊዜ ግን ለእኛ ተፈረደ ማለት ነው። በምን እንደወጣ ግን አናቅም። ከዛ እሱ እዛ ሄዶ ነው አሁን ይሄ ፍቃዱ የሀረር ሰንጋ ተብሎ እንደ አዲስ ተሸጦ ይሁን አሁን ተሸጦ ነው አልሽኝ። እሱ ገዝቶ የመጣው ማለት ነው። አሁን ያኛው ፍቃዱ የሰላም ባል ፍቃዱ ራሱ ችግር ላይ ነው ያለው። እኛን እዚህ ባለችው የሆነች ዘመድ አለችው፣ እኛን ኮንታክት አደረገን። በማን በኩል? በእህታችን በኩል። እኔ ጋር ቼክ አለ፣ ክዳዋለች ሚስቱ እሱን ራሱ ማለት ነው። እና አሁን ምንም 5 ሳንቲም የለውም እንዳሉት ከሆነ አላቅም፣ የተባልኩትን ነው። እና ቼክ አለኝ እኔ ጋር የሰላም ቼክ፣ እሱን ልስጣችሁና ብራችሁን አትሊስት የእናንተን ውሰዱ። አውቀው አንድ ላይ እንደሆኑ እንዳይታወቅባቸው የሚያደርጉት ሲስተም ነው እንጂ እሱንም ይሄኛውንም ፍቄ እንደዛ አድርገውታል። አይዶ ነው ግን ቼኩን ላከ፣ ሀቡ ቼኩን ላከ። ኤቭሪቲንግ በእሷ ያዞረበትን ኤቭሪቲንግ ዶክመንት ላከ። ለማን የላከው? እዚህ ሀገር ላለችው ዘመዱ። ከዛ እኛ ጠበቃ ጋር ሄድን። ለምን በእሷ አዞረው? ለምን
ለምን እሱ መውጣት ፈለገ ከኢማራት እና በእሷ ለምን አዞረው? ሁለቴ ስለተፈረደልክ እስር ቤት ነው ቀሪው እድሜህን። ይህን ገንዘብ ካልከፈልክ ቀሪ እድሜህን እዛ ነው ምንትን ብላኝ አታላኝ ነው የላከችኝ ነው የሚለው። እሱ በምን ወጣክ ሲባል በኖር ለእኛ የሚከፍለው 500 ምናምን ሺህ የተፈረደበትን የፍርድ ቤቱን እንዳለ እልክልሻለሁ። 500 ላለመክፈል ነው ወደ እሷ ያዞርለት። መጀመሪያ እኮ ነው እሱማ ወደ እሷ ያዞረው። መጀመሪያ ከኛ ሲበላ ከላሊበላ ወደ በገና እኮ ሲያዞረው ነው በእሷ ስም ያደረገው እሱ ሬስቶራንቱን። ከዛ እኔ ተወካይ ነኝ አለ። ሰላም ወክላኝ ነው ሬስቶራንቱ የኔ አይደለም ብሎ ካዳው እኮ እሱ የዛኔ ነው ኢጃሪውን ሄዶ በዛ ሲያወጣ። እኛ በዛ ሰዓት ሪል ስቴት ሄድን። እንዴት እንደዚህ ይሄ እኛ እንደዚህ ነን፣ ይኸው እዩት ላይሰንሳችንን 50-50 ነን። እንዴት በእንደዚህ ቁጥር ሲጀመር እኮ ዴዋ ሲዋ ምናምን ቁጥሩ እኮ በአንድ ቤት እኮ ሁለት ስም ማውጣታችም አይደለ? የካዛን ሾፕ ነበር ለላሊበላ አድርገውታል። የላሊበላን ሾፕ ነበር ለካዛ ሰተውት ነው፣ ለባለሺሻ ቤቱ ሰተውት ነው። ይሄ የዴዋ ራሱ ያወጡት ማለት ነው። ትንሽ ሚጥሚጣ አድርጊልኝ እሺ። አፍር እና ስለዚህ አሁን እነሱ እውነት ተለያይተው ነው ወይንስ ድራማ እየሰሩ ነው? ለምን ለፍቄም ኢትዮጵያ የተገናኙ ጊዜ እንደዚህ አድርጋኝ ነው ከድታኝ ነው እያለ ነበር። እኔ መቼም ሰው የማመን ችግር አለብኝ፣ ግን ሲነግሩኝ ቱ ቢ ኦነስት አሳዝኖኛል። እንደዚህም አድርጎኝ ችግር ውስጥ ትቶኝ በጣም ብዙ ነገሬን ሁላ አቃውሶ አላቅም። ዘመዱ እዚህ ያለችው ዘመዱ እንዳለች ከሆነ በጣም ችግር ላይ እንዳለ ምንም ነገር እንደሌለው ሀቡ ሌባ ይበሏል እንጂ የዚች ደግሞ እንደዛ ከሆነ ለምን አይመጣም? እና አሁን እውነታውን አይናገርም። መግባት አይችልም እኮ እኔ እንዴት እንደወጣ እኮ አላውቅም። መናል መሳፈር እኮ ተደርጎ ኢማራት እኮ አይደለምልሽ። አሁን እዚህ ጋር መጥቶ ለምን እውነታውን አይናገርም? ኢንቫይት አድርጉታ፣ ትደውልለት እህቴ ይምጣ። ከዛ ልነግርሽ ነው ልጥራት፣ ትደውልለታ። መምጣት ከሆነ ይናገራለች። የአንቺንም የፍቄንም ሀቅ እኮ መናገር ይችላል። እሱም ተጠቂ ነው። እንደዛ ከሆነ እኮ እሱም ቪክተም ነው። ለምን ይልክልናል? ሀቡ እንትን ቼክ ላከ። ቼክ ፍርድ ቤት ራሱ የፈረደልንን ራሱን አማውንቱን ጽፎ ላከ። ከስተመጣ ስለዚህ እንደዛ ከሆነ እውነት እሱም ተበዳይ ከሆነ የፍቄንም ሀቅ ማውጣት ይችላል። ይምጣ እህቴ፣ ደውይለት። ፍቃዱ መምጣት ከፈለገ ይምጣና ይናገር። እንድንረዳው የእውነት ሀቁ እንዲወጣ ከፈለገ ይሄው መጥቶ አሁን በህዝብ ፊት ይመስክር፣ ምስክርነቱን ይስጥ። ደውይለትና የእውነት ተበድሎ ከሆነ እንደውም አሁን ነው የምናረጋግጠው። እኛም አሁን ነው እሱ የምናምነው። ይኸው እህቴ ልደውልለት ነው። እንዲህ በይ እውነት ተበዳይ መሆኑን የምናምነው መተክ እውነት ውስጥ ትናገር ነው እዚህ ጋር። ለምን የፍቃዱንም ሀቅ የሚያወጣለት እሱ ነው። ይኸው ልደውልለት ነው። ከዛ ነው ይኸውልሽ ቼኩን ላከ ማለት ነው። እኛ መቼም ሲፈጥረን የዋሆች አድርጎ ፈጥሮናል። ወይ ወደዛና ግራ ቀኝን አናይ። እኔና ባለቤቴ ተንከርፍፈንልሽ ልጅቷ ያንን ቼኩ ሁሉን ዶክመንት እንትን ብሏል። ጠበቃችን ጋር በመሄድ ጠበቃችን ጋር ስንሄድ እናንተ ያማችኋል ተባለን። ያማችኋል ወይ? ይሄ ደግሞ የፍቃዱ አይደለም። የእናንተ ኬዝ የፍቃዱ ነው። ገባሽ አይደለ? እኛ ኬዛችን ከፍቃዱ ጋር ነው። ክሱን ዊን ያደረግነው የፍቃዱ ነው። ቼኩ የሚለው የሰላማዊት ነው። ከየት አመጣችሁ ብንባል ሰርቃውን ጠበቃው ያለውን ነው የምነግርሽ። ሰርቃውን ነው ቢባሉ ገባችሁ እስር ቤት አሉን እነሱ። ምክንያቱም የእሱ አይደለም ኬዛችሁ ከሱ ጋር ነው የተቀበላችሁ። ቼክ በሰላማዊት ስም ነው። እሱ በሰላማዊት ስም ሲሰጣችሁ አምናችሁ ተቀበላችሁት ነው። እኛ መቻወቅን በቃ ይሄን ልላክላችሁ እና እዛ እንትን በሉ ሲባል ነው እኛ መቻወቅንልሽ። እኔማ በቃ ሀቄ ተመለሰ፣ አላህ ሰማኝ። በቃ የልጆቼ ምንትን ብዬልሽ ቼኩን ሲልክ በቃ ደስ ብሎን እኔ ባለቤቴም ግራና ቀኝ ምንትን አላለም። ጠበቆቻችን ጋር ስንሄድ ያማችኋለሁ እናንተ ክስ እንትን ያላችሁት ይሄ ኬዙ እንትኑ ቼኩ የእሷ ኬታ መጣችሁ ነው ብትባሉ ኬታ መጣ ልትሉ ነው። ከዛ እሱም ያናግራቸው ነበር ጠበቆቻችንን በስልክ ኢትዮጵያ ስለሆነ ያለው እና አንቺ ዘመዱ አለች እዚህ። ከዛ ምን አሉት እነሱ እና እስር ቤት አትገባም አናሳስርህም፣ የእውነት እነሱን መርዳትና ሀቅህን አንተ መቀበልና የእነሱንም ሀቅ መመለስ የምትፈልግ ከሆነ እና ቼኩን መጠቀም የምንችለው አሉ እነሱ። እሱ የላከልንን ቼክ መጠቀም የሚችሉት ፍቃዱ እዚህ ሀገር ላይ ፍቃዱ የሰላም ባል እዚህ ሀገር ላይ ገብቶ አንድ ላይ ፍርድ ቤት ሄደን ይሄ ቼክ አለ እሱ እንዳልኩሽ ለሰላም ያስተላለፈበት እንዳለ እሱ ሙሉ ዶክመንቱ አለው ልኮልናል ማለት ነው። ዶክመንቱን ለእኛ ለራሳችን ያላከው በዘመዱ በኩል ለምንድን ነው የላከው? ልክ እሱ የፈለገው ያንን ቼክኛ ስንቀበል በቃ ብሩን ተቀብለናል ብለን ፈርመን ወረቀት እንድንሰጠው ነበረ። እነሱ ያማችኋል ወይ ብሩን መንዝራችሁ ሳትቀበሉ፣ አንድ ሁለተኛ ይሄንን ቼክ የታመጣችሁ ብትቦር የታመጣችሁ ልትሉ ነው። እሷ ሰርቀውን ነው ወይ ምናምን ብትልኮ ገባችሁ እናንተ።
ብሎ ጠበቃችን ኩም አድርጎን ተመልሰን መጣን እልሻለሁ። ከዛ አሁን ደግሞ ጠበቃ ሳታማክሩ ፈርማችሁ ቢሆን ኖሮ ገደል ገባችሁ። አይ እኛማ በጠበቃችን ጋር ነው የሄድነው። እሷም ጠበቃ ነው እንትን ያለ የሄደችውም ጠበቃ ጋር ነው። ለምን ፈርማችሁ ምናምን ነገር ስላለ እነሱም ከኛ ውጭ በባክሳይድ ምንም ነገር እንዳታረጉ ስለተባለ ደስ የሚለው ፓርት ምንም ሲፈጠር ጠበቆቻችን ጋር እንደውላለን ወይ እንሄዳለን። የሚገርምሽ ነገር ማለት ነው እዚህ ሀገር ላይ ዱባይ ማለት ነው በስሙ ምንም የለም። ልክ እንትን ሲፈረድ ይኸውልሽ ለሴንትራል ባንክ የሚጻፍ ነገር አለ። መጀመሪያ ፍርድ ቤት እንዳዲስ እንትንቲና በስሙ ያለ ነገር ይጣራ ይባላል ማለት ነው። ላይሰንስ ካለው ሬስቶራንትም ካለው በቃ በስሙ ኤኒ መኪና የሚኖረው ቤት ምንም ካለው ኤኒ ካለው ይታገድና ላንቺ እንዲከፍል ማለት ነው። ፕሮሰስ አለው። እንደዛ ሲደረግ ሀቡ ብታምኝም ባታምኝም 5 ሳንቲም በፍቃዱ ስም እዚህ ሀገር ላይ በቃ እንዳልተፈጠረ እዚህ ሀገር ላይ መጥቶ እንደማያውቅ በፍቃዱ ስም ምንም ነገር የለም። ፍቃዱ የሰላም ባል ነው እኮ ሰላማዊትም እኮ ምንም የለም በስሟ ማደሪያ ቤት እንኳን የላትም። የፍቄ ለእንትኖቹ የተከራዩ አኮሞዴሽን ሄዶ የሚያድረው የእሱን ቤት ለቆላት የምርሽና ምንም የለም በስሟ። እሷም የሬስቶራንት ባለቤት ሆና መኪና የለ ቤት የለ ንብረት የለ በስሟ። ትደውልለት ቆይ እሺ ታሚን ቲክቶክ ስለሌለኝ ስፒከር ላይ አድርጊኝና ስፒከር ላይ አድርጌ ላውራ እነሱ ያዳምጡኛል አለች። ግን እሱ መሆኑን በምን ታምናላችሁ? እናውቃለን። ቲክቶክ መክፈት አይችልም ወይ? በሰው ቲክቶክ መምጣት ይችላል ቲክቶክ ክፈት ወይ በሰው በሌላ ቲክቶክ ናገር ያንቺን በምን ያውቅሻል? በሰው ቲክቶክ ይክፈትና መጥቶ አይ ቲክቶክ በሰው ቲክቶክ ይክፈት፣ በሰው ቲክቶክ ይምጣ። በጎረቤት በጓደኛ አቡ አንዴ ኮር ላኪልኝ፣ አንዴ ቴል አስገባት። እሺ በማለት ላኩልህ እኮ ሌላ አላየከውም? ዋትሳፕ ለየውማ ልኬልሃለሁ። በሩን ዝጋ ባባዬ። ክሎዝ ቴንክ ዩ። ከዛ ስሚማ ሻቡ አሁን ከ2 ሳምንት ይሁን ከ3 ሳምንት በፊት ማለት ነው 50 ሺህ ድርሃም ልስጣቸውና እንትኑን ያንሱልኝና ልምጣ ብሎ በማለት ከስንት ጊዜ በፊት? አሁን ከ2 ሳምንት ምናምን በፊት ብሎ ካለበት እንደሱ ብሎ ካለበት ከዚህ ሀገር በምን አርጋ እንዳሾለከችው በምን አርጋ እንደወጣ አይታወቅም። እንዳይወጣ እኮ እግድ አለበት። ከዚህ ሀገር በምን እንደወጣ አናውቅም። መግባት አይችልማ። አንቺ ከዚህ ሀገር እንዳትወጪ እግድ እያለብሽ ቤት ሾልከሽ ወተሽ ነው ተመልሰሽ የምትመጪው። ሲስተም ውስጥ እሱ መውጣቱን እኮ አያውቅም። እሱ በኦማን ምናምን አድርጎ ይሆናል በመኪና ምናምን ይወጣው። ግን ታዲያ መግባት ይችላል እንዴ? በቀጥታ ከኤርፖርት መግባት ይችላል? በኖርማል ታማ መግባት አይችልም። ሲገባ ይዛኔ እንዴት ወጣክ ነው ይባላል። እሱን ማመልሽ እሱን ፈርቶ እኮ አሁን አስነሱልኝ የሚለው እኮ እሱን ፈርቶ ነው። እኛ ደግሞ ምንም ሳንይዝ እንደ ቀላል 500 ሺህ ድርሃም ተበልተን እንዴት ነው የምናስነሳው? አሁን ይሄኛው ፍቃዱ እኔ አሳዘነኝ በጣም። ለምንድን ያሳዘነኝ? ሰው ይሄን ያህል ነገር ኢንቨስት ስታረግ አንተ ሳታጠራ ነው። እኔ እህቴን አምኜ ነው የገባሁበት። የእናቴ ልጅ አምኜ ነው። ጥሩ ነው። እዚህ ሀገር ሲመጣ ጀምሮ ከወንድሜ ጋር ኢንተርኔት ቤት አብረው በልተው ጠጥተው እንደዚህ ነው እንደዛ ነው ብላኝ ነው እሷን አምኜ ጭፍን ብዬ የገባሁትኝ። አንተ ግን የሰራተኛ ቪዛ ነው ምናምን የሰራችልክ እየተባለ ሲወራ ሰምቻለሁ። አንተን የሚያክል ሰው ኢትዮጵያ ላይ እንግዲህ በጣም ትታወቃለህ ካሉ በስም እንዴት ታታራ ስምህን 50-50 ሳታረግ እኔ ሁሉንም ዶክመንት እልክልሃለሁ። ሁሉንም ማለት ነው 50-50 የነበረበት ጀማል ሁሴን አሊና ፍቃዱ ምናምን የገባበትን እንዳለ እልክልሻለሁ። እንዳይዘጋብክ ፐርሰናል ኢንፎርሜሽን ይዘጋል። ምንድነው ፍቄ ይዘጋል። አይዲ ምናምን ካርድ ይዘጋል። ፐርሰናል ኢንፎርሜሽን አሁን አብራ ቪዲዮ ክና አይዲ እዚህ ጋር ይዘጋል። ምንድን ነው የምታሳየው? አልገባንም። አብራ ቪዲዮ ክና አሁን እና አይዲ ካርድ ምናምን አታሳይሽ፣ ይዘጋል። ማይክህን አብራው። ድምፅህ ዝግ ነው። ድምፅክ አይሰማንም። ይቅርታ። ፍቃዱ ማለት አንተ ነህ ካደል በመልክ ፍቄ ያርሰንጋ ባለቤት ዱባይም እዚህ ያለው ባለቤት እኔም በመልክ እኔ ዱባይ 6 ወር ያስተናገርኳቸው ሰዎች በደንብ ያውቁኛል። መጀመሪያ ማት የሰራው ማስታወቂያ ማየት ይቻላል። ለዚህ ማስረጃ አቡ ከታች ገባችኋል ልጅ። እሺ ሰላም እናትዬ ቲና እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? አዊ አለን እናቴ። ቪዲዮ አብሪማ። አይ አሁን ጥሩ ላይ አይደለሁም፣ ስራ ላይ ስለሆንኩ። መዳም ቤት ነው የምትሰሪው?
አዎ ኦኬ። ምንድን ነው የገጠመሽ አንቺ? አመቺ አይደለም። አይ እኔ የገጠመኝ እሷ ጋር ስለሚሰሩ ልጆች በጣም አውቃለሁ። ደሞዝ አትከፍላቸው። በጣም የተበደሉ ልጆች አለው። ምግብ አሰጣቸው። ስለነሱ ታሪክ ላወራሽ ነው። ብዙ ማውቃው እውነት አለ። እኔ በአካል ማውቃቸዋለሁ። ሄዳለሁ ቤታቸው። አንቺ እንዴት ልታውቂ ቻልሽ? አኮሞዴሽን እየሄድሽ ወይስ ልትበይ ሬስቶራንት እየሄድሽ? አንድ እህቴ ከነሱ ጋር ትሰራ ነበረ። እሺ ያቺ እህቴ ምን አደረገቻት? ወረቀት አምጥታ ስታስፈርማት እኔ እንዳትፈርሚ ብዬ ነገረችኝ ልጅቷ። ለምን ደሞዝ እንደማይሰጣቸው አወቅኩኝ። ለቪዛ